አንድ ትንሽ ስህተት የህይወት ፍጻሜ ሊሆን የሚችልባቸው ቦታዎች በምድር ላይ እንዳሉ ያውቃሉ? የእግር ጥፍር የሚነዝር ቅዝቃዜ፣ ገሃነብን የሚያስታውስ እሳት እና በጥቂት ሰከንዶች ውስጥ ህይወትን የሚያጠፉ መርዞች። ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኢትዮጵያና በዓለም ላይ በፍጹም እግሮ ማረፍ የሌለበትን እጅግ አደገኛና ገዳይ የሆኑ 10 የምድር ቦታዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በተለይ ቁጥር 1 ላይ ያለው ቦታ ድንጋጤ ይፈጥርባችኋል። ለቻናላችን አዲስ ከሆናችሁ አሁኑኑ ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በምድር ላይ ከሚገኙ እጅግ ሞቃታማ ቦታዎችን እንጀምራለን። ዴዝ ቫሊ የሞት ሸለቆ አሜሪካ። የዝርዝራችን ጉዞ በምድር ላይ ከሚገኙ እጅግ ሞቃታማ ቦታዎች በአንዱ እንጀምራለን። በአሜሪካ ካሊፎርኒያ የሚገኘው የሞት ሸለቆ። ይህ ቦታ ስሙ እንደሚያመለክተው ለህይወት አስቸጋሪ ቦታ ነው። እንደ አውሮፓውያን አቆጣጠር በ1913 በዚህ ቦታ የተመዘገበው የሙቀት መጠን 56.7 ዲግሪ ሴልሺየስ ነው። ይህም የምድር ታሪክ ከተመዘገበበት ከፍተኛ የሙቀት መጠኖች የመጀመሪያው ነው። እዚህ ቦታ ላይ በቂ ውሃ ሳይዙ ለጥቂት ሰዓታት መቆየት ሰውነትን ሙሉ በሙሉ እንዲደርቅና ለሞት እንዲዳርግ ያደርጋል። ፀሐዩ ከመጠን በላይ ከመሞቁ የተነሳ በድንጋይ ላይ እንቁላል መጥበስ ይቻላል። ዳናኪል ዲፕሬሽን ኢትዮጵያ። በአፍሪካ ቀንድ የምትገኘው ዳናኪል ዲፕሬሽን የአፋር ዝቅተኛ ቦታ ሌላው የምድር ላይ ገሃነብ ተብሎ የሚጠራው ቦታ ነው። ይህ ቦታ ከባህር ጠለል በላይ ካሉ የበለጠ ሞቃታማ አካባቢዎች አንዱ ሲሆን ውበቱና አደገኝነቱ ጎን ለጎን የሚሄዱ ናቸው። እሳተ ገሞራዎች፣ የአሲድ ሐይቆች እና ከአፈር ውስጥ የሚወጡ መርዛማ የሰልፈር ጋዞች አየሩን ይሞልታል። ያለ ጋዝ ማስክ እዚህ ቦታ ላይ መተንፈስ ሳምባን ሊያቃጥል ይችላል። አስደናቂ ቢሆንም ቅንጣት ያህል ቸልተኝነት ግን ህይወትን ሊያጠፋ ይችላል። ስኔክ አይስላንድ የእባቦች ደሴት ብራዚል። አሁን ደግሞ ወደ ደቡብ አሜሪካ እንጓዝ። በብራዚል የባህር ዳርቻ ላይ በምትገኘው የእባቦች ደሴት። በዚህ ትንሽ ደሴት ላይ በዓለም ላይ ካሉ እጅግ መርዛማ እባቦች መካከል አንዱ የሆነው ጎልደን ላንስሄድ የሚባል የእባብ ዝርያ በብዛት ይገኛሉ። ስታቲክሱ እንደሚያሳየው በእያንዳንዱ ስኩዌር ሜትር ቦታ ላይ እስከ 5 የሚደርሱ መርዛማ እባቦች ሊኖሩ ይችላሉ። የመርዛቸው ኃይል የሰውን ልጅ ስጋ በጥቂት ደቂቃዎች ውስጥ የማሟሟት አቅም አለው። በዚህም ምክንያት የብራዚል መንግስት ማንኛውም ሰው ወደዚህ ደሴት እንዳይገባ በህግ አግዷል። ማውንት ዋሽንግተን አሜሪካ። ሙቀትና እባቦችን ከተሻገርን በኋላ አሁን ደግሞ ወደ ከባድ ቅዝቃዜና አውሎ ንፋስ እንሄዳለን። በአሜሪካ የሚገኘው ማውንት ዋሽንግተን ይህ ተራራ በዓለም ላይ እጅግ አስከፊ የአየር ንብረት ያለበት ቦታ በመባል ይታወቃል። እዚህ ተራራ ላይ የተመዘገበው ንፋስ ፍጥነት ሰዓት ከ300 ኪሎ ሜትር በላይ ሲሆን ይህም የደረጃ 5 ሃሪኬን አውሎ ንፋስን ያህል ኃይል አለው። የሙቀቱ መጠን ከዜሮ በታች እጅግ በጣም ዝቅ የሚል በመሆኑ በሰከንዶች ውስጥ የሰውን አካል የሚያደነዝዝና የመግደል አቅም አለው። ማውንት ሜራፒ ኢንዶኔዥያ። በኢንዶኔዥያ የሚገኘው ማውንት ሜራፒ ትርጉሙ እሳት የሚተፋ ተራራ ማለት ነው። ይህ ተራራ በዓለም ላይ ካሉ እጅግ ንቁና አደገኛ እሳተ ገሞራዎች አንዱ ነው። ከ1548 ዓ.ም ጀምሮ በተደጋጋሚ የፈነዳ ሲሆን በሺዎች የሚቆጠሩ ሰዎችን ህይወት ቀጥፏል። የፍንዳታው አስፈሪነት የሚመጣው ፈጣን ከሆኑ የመርዛማ ጋዝና የጋለ አመድ ደመናዎች ነው። እነዚህ ደመናዎች በሰዓት በ100 ኪሎ ሜትሮች እየተጓዙ መንደሮችን በጥቂት ደቂቃዎች ውስጥ ያቃጥላሉ። ኖርዝ ያንግስ ሮድ የሞት መንገድ ቦሊቪያ። በቦሊቪያ የሚገኘው ኖርዝ ያንግ ሮድ ወይም በአካባቢው ነዋሪዎች መጠሪያ የሞት መንገድ በዓለም ላይ እጅግ አደገኛው የመኪና መንገድ ነው። መንገዱ ከአማዞን ደን እስከ ላፓስ ከተማ የሚዘልቅ ሲሆን የጎን መከላከያ የሌለው እጅግ ጠባብና ከ600 ሜትር በላይ ጥልቀት ባላቸው ገደሎች የተከበበ ነው። በየዓመቱ ከ200 እስከ 300 የሚደርሱ ሰዎች በዚህ መንገድ ላይ በሚደርስ የመኪና መገልበጥ አደጋ ህይወታቸውን ያጣሉ። ናትሮን ሐይቅ ታንዛኒያ። በታንዛኒያ የሚገኘው ናትሮን ሐይቅ ከሩቅ ሲያዩት ውብና ቀይ ቀለም ያለው ይመስላል። ነገር ግን ይህ ሐይቅ የእንስሳት መቃብር ነው። ጭጋግና ዝናብ ደግሞ መንገዱን የበለጠ ገዳይ ያደርጉታል። የሐይቁ ውሃ ከፍተኛ አልካይን ያለው ሲሆን የፒኤች መጠኑ እስከ 10.5 ይደርሳል። ይህም ማለት እንደ ሳሙናና አሞኒያ የሚባል ኬሚካል አለው። የውሃው የሙቀት መጠን እስከ 60 ዲግሪ ሴልሺየስ ይደርሳል። ወደዚህ ሐይቅ የሚገቡ ወይም የሚወድቁ እንስሳት አካላቸው ሳይሰበሰብ ደርቆ ወደ ድንጋይነት የተቀየረ ይመስላል። ማውንት ኤቨረስት ኔፓል ቻይና። የዓለማችን ረጅሙ ተራራ ማውንት ኤቨረስት የብዙ ተራራ ወጣቶች ህልም ቢሆንም ለብዙዎች ግን የመጨረሻ ማረፊያቸው ሆኗል። በተለይም ከ8000 ሜትር በላይ ያለው ክልል ዴዝ ዞን የሞት ቀጠና በመባል ይታወቃል። በዚህ ከፍታ ላይ የኦክሲጅን መጠን እጅግ ዝቅተኛ በመሆኑ የሰው ልጆች በአካል በየደቂቃው እየሞቱ ይሄዳሉ። በከባድ በረዶ የበረዶ መንሸራተትና በኦክሲጅን እጥረት ምክንያት ከ300 በላይ ወጣቶች በዚህ ተራራ ህይወታቸውን አጥተዋል። አብዛኞቹ አስክሬኖቹ አሁንም ተራራው ላይ ይገኛሉ። ዳርቫስ ጋዝ ክሬተር የሞት በር ቱርክሜኒስታን። በቱርክሜኒስታን በረሃ ውስጥ የሚገኘው ዳርጋቫዛ ጋዝ ክሬተር ወይም በቅጽል ስሙ ዶርቱሄል የገሃነም በር በምድር ላይ
ካሉ እጅግ አስደናቂና አስፈሪ ቦታዎች አንዱ ነው። በ1971 እንደ አውሮፓውያን አቆጣጠር ሶቪየቶች የተፈጥሮ ጋዝ ሲቆፍሩ መሬቱ ተደርምሶ ትልቅ ጉድጓድ ተፈጠረ። መርዛማ ጋዝ ወደ አካባቢው እንዳይሰራጭ በማሰብ እሳት ለቀቁበት። ጋዙ በጥቂት ሳምንታት ውስጥ ያልቃል ብለው አስበው ነበር። ነገር ግን ያ እሳት እስከዛሬ ድረስ ላለፉት ከ50 ዓመታት በላይ ሳይቋረጥ እየነደደ ይገኛል። ማውንት ኒራጎንጎ በምድር ላይ ወደሚገኘው ቁጥር አንደኛው እጅግ አደገኛ ቦታ በዲሞክራቲክ ሪፐብሊክ ኮንጎ የሚገኘው ማውንት ኒራጎንጎ በዓለም ላይ ትልቁን የሚፈላ የላቫ ሐይቅ በውስጡ ይዟል። ነገር ግን አደገኛ የሚያደርገው የላቫው ፍሰት ፍጥነት ነው። የኒራጎንጎ ላቫ ፍሳሹ ከፍተኛ በመሆኑ በፍንዳታ ወቅት በሰዓት እስከ 60 ኪሎ ሜትር ፍጥነት ቁልቁል ይፈሳል። ይህ ማለት ሰዎች በእግራቸው ሮጠው ለማምለጥ ጊዜ አይኖራቸውም። በቅርቡ ዓመታትም በ2002 እና በ2021 በደረሱ ፍንዳታዎች ጎማ የተባለችው ከተማ በማጋየት በሺዎች የሚቆጠሩ ሰዎችን ለአደጋ ዳርጓል። እንግዲህ ውድ የቻናላችን ቤተሰቦች በምድር ላይ የሚገኙ 10 እጅግ አደገኛ ቦታዎች እነዚህን ይመስሉ ነበር። ከነዚህም 10 ቦታዎች መካከል ይበልጥ ያስፈራችሁ ወይም በፍጹም መሄድ የማትፈልጉት የትኛውን ነው? ከታች በኮሜንት መስጫ ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ እንዳትረሱ። ለወዳጅ ዘመዶ ሼር ያድርጉ። በቀጣይ በሌላ አስደናቂና አስተማሪ ቪዲዮ እስክንገናኝ ቸር ቆዩ።